ሰላም ውድ የትንሿ ብር ቤተሰቦች እንደምን ቆያችሁ? ዛሬም እንደ ሁሌው እናንተን ያስተምራሉ፣ ያዝናናሉ ያልናቸውን ዝግጅቶች ይዘን ቀርበናል። እስከ ፍጻሜ ድረስ አብራችሁን ቆዩ። በዛሬው ዝግጅታችን ትንሿ ብር ነዋሪነቱን በደቡብ አፍሪካ ካደረገው ሮበርት ከተሰኘ ፖሊስ ጋር ቆይታ አድርጋ ነበር። በቆይታችንም መሃል በተደረገልን ግብዣ አማካኝነት ከኢትዮጵያ በስተደቡብ ወደምትገኘው የብዙዎች ሀበሾች መኖሪያ ወደ ሆነችው ደቡብ አፍሪካ ጉዟችንን እናደርጋለን። በዚያም እንደደረስን የሚያማምሩ የባህር ዳሮችን አውሮፓ ነው ወይስ አሜሪካ የሚያስብሉ የህንፃ ጫካዎችን እንዲሁም ተፈጥሮ አብዝታ የቸረቻቸውን መልክዓ ምድሯን እየተመለከትን ወደ ደቡብ አፍሪካ ፖሊስ ጣቢያ እናቀናለን። በዚያም በአገሬው ታሪክ ሴት ሆና እንደዚች አይነት ጨካኝ አይቼ አላውቅም ብሎ ለታሪክ በማህደሩ ሰንዶ ያስቀመጣትን እቺን እንስት ያስመለክተናል። ስለ ጉዳዩ ለማወቅ የበለጠ ጉጉት አድሮብን ምን ብትሰራ ነው እንዲህ በመላው የአገሪቱ ግዛት እንደዚች ያለ እንስት አይቼ አላውቅም እስከ መባል ያደረሳት? ቆይ እንዲህማ አትቸኩል። ሙሉ ታሪኳን ከመንገሬ በፊት በፍርድ ቤት ውስጥ ሆና እንኳን ሰው እስራቱ እንዲቀንስለት በሚለማመጥበት ጊዜ የእሷን ተቃራኒ የሆነ ስራዋን ላስመልክትህ እና ሁሉንም ከመሰረቱ ጀምሮ አጫውተሃለሁ። እንዳልክ ይሁና። የሚገርም ነው እንዲህ ተጎትታ እስክትወጣ ድረስ። በል የዚችን ታሪክማ ፈጠን ብለህ አጫውተኝ። ስሟ ሮዝመሪ ይባላል። ውልደትና እድገቷ በዚህ በደቡብ አፍሪካ ሲሆን ስራዋ ደግሞ ልክ እንደኔ ፖሊስ ነበረች። በስራዋ ደካማ የምትባልና አብዝታ ከስራ ባልደረቦቿ ጀምሮ እስከ አራጣ አበዳሪዎች ድረስ ገንዘብ መበደር የምትወድ ናት። አብዝታ መበደሯ ክፋት ባይኖረውም በጊዜውና በወቅቱ ግን ገንዘባችንን አትመልስልንም። በዚህም የተነሳ አብዛኞቻችን በእሷ ላይ ቅሬታ ነበረን። ገንዘባችንን በተመለከተ ጓደኛችንም ስለነበረች ብዙም አናስጨንቃትም። የሚያሳዝነው የራሷንና የምትበደረውን ገንዘብ ጨምሮ በቁማር ነው የምታጠፋው። ይሄ ደግሞ የተበደረችውን ብድር መክፈል እንዲያቀጣት አደረጋት። በዚህም የተነሳ ከአራጣ አበዳሪዎች የተበደረችውን ብድር መክፈል ስላልቻለች ማስፈራሪያዎችና ዛቻዎች በተለያዩ ጊዜያቶች ይደርሱባት ጀመር። በዚህ ጊዜ ነው ለችግሮቿ መፍትሄ ነው ያለችውን የተረገመ ስራዎችን መስራት የጀመረችው። አንድ ቀን በ2012 ለአንድ ዘመዷ የህይወት መድን ኢንሹራንስ ትገባለታለች። ያው እሱ ሲሞት ኢንሹራንሱ የሚሰጣትን ገንዘብ በማሰብ ሮዝመሪ ዘመዷ በሆነ ምክንያት እስኪሞት አልጠበቀችም። ራሷ ልትገለው በማሰብ ወደ አንድ ጭር ያለ ቦታ ወስደው በድንጋይ ቀጥቅጣ ትገለዋለች። ቅንጣት ታህል እንኳን በሰራችው ስራ ሳታፍር ያውም ፖሊስ ሆና ለኢንሹራንስ ድርጅቱ በመደወል ሌቦች ሊዘርፉት ሲሉ በተፈጠረ ግብግብ እንደገደሉት በመናገር ድርጅቱም ዘመዷ መሞቱን ካረጋገጠ በኋላ $7000 ይሰጣታል። ያሰበችው እቅድም ይሳካላታል። ገንዘቡ ማግኘቷ ብቻ ሳይሆን ፖሊስም የተናገረችውን በማመን ራሷን ከተጠርጣሪነት አጽድታለች። ይህ ደግሞ ለሮዝመሪ በዚህ አይነት ክፉ ስራዋ እንድትቀጥል ብርታት ሆናት። ከ15 ወራት በኋላም ገንዘብ ሲያጥራት እህቷን በመምሰል ለኢንሹራንስ ድርጅት ስልክ ደውላ የህይወት መድህን ትመዘገባለች። ምዝገባውንም እንዳጠናቀቀች ወደ እህቷ መኖሪያ ቤት በማቅናት እህቷ እንደናፈቀቻት በማስመሰል አብረው ጊዜ ማሳለፍ ይጀምራሉ። ከተወሰኑ ሰዓታቶች በኋላ ትኩስ ነገር ለምን አንጠጣም? እኔ እዚህ የምንጠጣውን ባዘጋጅ፣ አንቺ የምንቀማምሰውን ነገር ወጣ ብለሽ ገዛዝተሽ ብትመጭ በማለት ከቤት እንድትወጣ ካረገቻት በኋላ በምትጠጣው መርዝ ጨምራ ትጠብቃታለች። ወደ ቤትም እንደተመለሰች መርዝ ያለበትን ሻይ ሰጥታት ትጠጣዋለች። የጨመረችው መርዝ ግን በትክክል ሊሰራላት አልቻለም። ወዲያውኑ ጊዜ ሳታጠፋ ሮዝመሪ እህቷን በዱላ ቀጥቅጣ ትገላታለች። ከዚህም በኋላ ልክ እንደ መጀመሪያው ዘመዷ ተመሳሳይ የሆነ ክስተት እንደገጠማት ለፖሊስ እና ለኢንሹራንስ ድርጅቱ በመግለጽ $39,000 የአሜሪካ ዶላር ይከፈላታል። ሮዝመሪ በእሷ ላይ ሊነሱ ከሚችሉ ጥርጣሬዎች ራሷን ለማራቅ ለተወሰኑ ጊዜያቶች ከአረመኔያዊ ድርጊቷ ተቆጥባ በመዝናናት ማሳለፍ ትጀምራለች።
ከተወሰኑ ዓመታት በኋላ በ2015 ሮዝመሪ ቤተሰቦቿን ገላ ያገኘችውን ገንዘብ በቁማር ታጠፋዋለች። እንደገናም ወደ አረመኔያዊ ስራዋ ትመለሳለች። በአሁኑ ኢላማ ውስጥ ያስገባችው ፍቅረኛዋን ነበር። በእሱም ስም ከ15 በላይ የሞት ኢንሹራንስ በመግዛት እሱን ለመግደል እንቅስቃሴ ማድረግ ትጀምራለች። እንዳሰበችው ግን ሁኔታዎች እየሄዱላት አልነበረም። በዛም ምክንያት ቅጥር ነፍሰ ገዳይ በማነጋገር ትቀጥራለች። አንድ ቀን ፍቅረኛዋ በማታ ቆሻሻ ለመጣል ከቤቱ ሲወጣ ቅጥር ነፍሰ ገዳዩም ከውጭ ሽጉጥ ይዞ እየጠበቀው ነበር። ወዲያውኑም ነፍሰ ገዳዩ የሮዝመሪን ፍቅረኛ እንዳየው ይተኩስበታል። እንደ ዕድል ሆኖ ግን መሳሪያው ነክሶበት መተኮስ ሳይችል ይቀራል። ነፍሰ ገዳዩም በሁኔታው ተደናግጦ ከአካባቢው ሮጦ ይጠፋል። ከሞት የተረፈው የሮዝመሪ ፍቅረኛ እሱም በሁኔታው ተደናግጦ ወደ ቤቱ ተመልሶ ይገባል። ሮዝመሪ በዚህ ደስተኛ አልነበረችም። እሱን ለመግደል በድጋሚ ሌላ ርኩስ ሀሳብ በማሰብ ፍቅረኛዋን እስኪተኛ ትጠብቀዋለች። ከተኛም በኋላ ከአልጋው ስር በፕላስቲክ ጠርሙስ ጋዝ ሞልታ በማስቀመጥ በቤት ውስጥ እሳት እንዲነሳ ታደርጋለች። አሁንም ግን ፍቅረኛዋ እድለኛ ሆኖ ከዚህ አደጋ ማምለጥ ይችላል። ፖሊሶችም በቦታው ተገኝተው የቤቱን ቃጠሎ መንስኤ ለማጣራት ሲሞክሩ ሮዝመሪ ያስቀመጠቻቸውን ጋዞች ማግኘት ቻሉ። ሁኔታውም ለፖሊሶች ግልጽ ነበር። ሆን ተብሎ የተቀነባበረ አደጋ መሆኑ። ግለሰቡንም ከዚህ በኋላ ለሕይወቱ መጠንቀቅ እንዳለበት ነግረውት ይሄዳሉ። እሱም በተለያዩ 2 ጊዜያቶች ሕይወቱን እስከ ወዲያኛው ሊነጥቁ የሚችሉ ክስተት መፈጠራቸው አሳስቦት ከሮዝመሪ ጋር ይለያያል። ክስተቱ ካለፈ ከተወሰኑ ሳምንታቶች በኋላ ግለሰቡ በምሽት የሆነ ቦታ በመጓዝ ላይ ሳለ ሮዝመሪ ተደብቃ ጠብቀው ከ76 ጊዜ በላይ በስለት ወቅታ ትገለዋለች። አሁንም ዘራፊዎች እንዳጠቁት በማስመሰል $7000 ከኢንሹራንስ ትቀበላለች። ሁኔታዎች ሁሉ ለሮዝመሪ የተመቹ ነበሩ። በቀጣዩ ዓመትም በ2016 የእህቷን ልጅ ቤቱ ድረስ ሄዳ ቀጥቅጣ የእናቷ አልበቃ ብሏት እሱንም ትገለዋለች። በዚህም እንደለመደችው ከኢንሹራንስ ወደ $6500 ትቀበላለች። በተመሳሳይ ዓመትም የገዛ ሴት ልጇንና ሌላኛውን የእህቷን ልጅ በመግደል ጠርቀም ያለ ገንዘብ ከኢንሹራንስ ወደ ባንክ ካዝናዋ ታስገባለች። እስካሁንም የገደለቻቸው ሰዎች ብዛት 5 ወይም 6 ሲሆኑ ከ76000 የአሜሪካ ዶላር በላይ ማግኘት ችላለች። ነገር ግን በአሁኑ ወንጀሏ ፖሊሶች እሷን መጠራጠር ጀምረዋል። የበለጠም ለማጣራት ሲሞክሩ ከእያንዳንዱ ሞት ጀርባ ሮዝመሪ ከኢንሹራንስ ጠርቀም ያለ ገንዘብ ማግኘቷን ይደርሱበታል። እሷን ለማሰር ግን በቂ ምክንያት አልነበረም። ሮዝመሪ እየተደረገባት ስላለው ምርመራ አንዳች የጠረጠረችው ነገር አልነበረም። እንዲያውም የገዛ እናቷን፣ ሌላኛዋን እህቷ እንዲሁም የእህቷን 5 ልጆችን ለመግደል ሴራ እየወጠነች ነበር። ይህ ግን ብዛት ያለው የቤተሰብ ቁጥር ስለሆነ ሊያግዛት የሚችል ቅጥር ነፍሰ ገዳይ ታነጋግራለች። ይህ ሁኔታም የሮዝመሪ መጨረሻ ይሆናል። ምክንያቱም ያነጋገረችው ነፍሰ ገዳይ ስለ ሁኔታው ግራ ተጋብቶ ሁሉንም ነገር ለፖሊስ ይናገራል። ፖሊስም እርምጃ ለመውሰድ አልተቻኮለም። የበለጠ መረጃን ከሮዝመሪ ሊያገኝ የሚችልበትን መንገድ በማሰብ ከነፍሰ ገዳዩ ጋር መነጋገር ይጀምራሉ። በንግግራቸው በድብቅ ደረቱ ላይ የድምጽ መግጃ ማስቀመጥና አንድ የፖሊስ አባልን ጓደኛው እንደሆነ በማስመሰል ሮዝመሪን ወጥመዳቸው ውስጥ ለመክተት እቅድ ያወጣሉ። እቅዳቸውም ተሳክቶላቸው እንዴት አርጋ እንደምትገድላቸው ስትለፈልፍ እጅ ከፍንጅ ይይዟታል። ፖሊስም መረጃዎችንና ማስረጃዎችን ከሰበሰበ በኋላ ለፍርድ ያቀርባታል። ፍርድ ቤቱም በሰራችው ወንጀል የዕድሜ ልክ እስራት ይፈርድባታል። እንግዲህ የያዝንላችሁ ፕሮግራም የእስካሁኑን ይመስላል። በቀጣይ በሌሎች ስራዎች እስከምንገናኝ ድረስ ቸር ቆዩን።